የዛሬው ባለ ታሪካችን ዳዊት ይባላል። ዳዊት የታክሲ ሹፌር ነው። ከዛ በፊት ግን ቪዲዮውን ከመጀመራችን በፊት ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁን። ባለ ታሪካችን እንደዚህ ይለናል። ስሜ ዳዊት ይባላል። ይህ ታሪክ ያጋጠመኝ ከጥቂት ዓመታት በፊት በአዲስ አበባ ውስጥ የላዳ ታክሲ በምሰራበት ጊዜ ነበር። ብዙዎች ይህን ገጠመኝ ስነግራቸው በፊልም ላይ ያየኸውን ነው ብለው አያምኑኝም። እኔ ግን ያን ሌሊት ያየሁትን ነገር መቼም አልረሳውም። ያልተጠበቀው መንገደኛ። ሰዓቱ ከሌሊቱ 6:00 አካባቢ ነበር። ቀኑ የክረምት ወቅት ስለነበር ካፊያ ዝናብ እያካፋ መንገዱ ጭር ብሏል። ከፒያሳ ተነስቼ ወደ ሽሮ ሜዳ እና እንጦጦ አቅራቢያ ብቻዬን የነዳው ነበር ይለናል ዳዊት። ድንገት ከጨለማው ውስጥ ከዛፎች ስር አንዲት ነጭ ነጠላ የለበሰች ሴት እጇን አውጥታ አስቆመችኝ። መኪናውን አቁሜ መስኮቱን ዝቅ በማድረግ የት እንደምትሄድ ስጠይቃት ትንሽ ከፍ ብላ እንጦጦ ጫካው አካባቢ አርደኝ አለችኝ። ድምጿ በጣም ቀጭን ሩቅ የሆነ እና የሚያስተጋባ ይመስል ነበር። በሩን ከፍታ ከኋላ ወንበር ገብታ ተቀመጠች። የሚቀዘቅዘው ጉዟችንን ስንጀምር ይላል ዳዊት፣ መኪናው ውስጥ ያልተለመደ ከባድ ቅዝቃዜ ተሰማኝ። ማሞቂያ ወይም ሂተር ብከፍትም ቅዝቃዜው ሊለቀኝ አልቻለም። በመስታወት ወደ ኋላ ስመለከት ፊቷን በነጠላ ሸፍና ምንም ሳትናገር ዝም ብላ ወደ ውጭ ትመለከታለች። ብርዱ አስቸገረ አይደል? ማሞቂያ አልሰራ ብሎኝ ነው ብዬ ላናግራት በሞክርም ምንም መልስ አልሰጣለችኝ። ዝምታዋ እና የመኪናው ውስጥ ቅዝቃዜ ፍርሃት እንዲለኝ አደረገ። እሷ ወዳለችበት ጭር ወዳለው የጫካ መንገድ ስንደርስ እዚህ ጋር አውርደኝ የሚል ሹክሹክታ ከኋላ ሰማሁ። ወዲያው ፍሬን ይዤ መኪናውን ዳር አስይዤ እሺ ደርሰናል፣ ሂሳብ 100 ብር ነው እያልኩ ገንዘብ ለመቀበል ወደ ኋላ ስዞር ማንም አልነበረም። የመኪናውን በር አልተከፈተም፣ የተዘጋችውም ድምፅ አልተሰማም። ነገር ግን ከኋላ ወንበር ጭር ብሎ ባዶ ነው። በድንጋጤ ልቤ በፍጥነት መምታት ጀመረ። በፍርሃት እየተንቀጠቀጥኩ መኪናውን አብርቼ የውስጡን መብራት ስከፍት እሷ ተቀምጣበት የነበረው ወንበር ላይ የቀረ ነገር ቢኖር በጣም ቀዝቃዛ የሆነ የውሃ ጠብታዎች ብቻ ነበሩ። በማግስቱ በጠዋት ለጓደኞቼና ለአካባቢው ነዋሪዎች ይህንን ስነግራቸው አንድ አዛውንት ቆም ብለው አዩኝና እንዴ ልጄ ተርፈሃል። ያቺ ሴት ከ7 ዓመታት በፊት እዛው ቦታ ላይ በመኪናው አደጋ የሞተች ሙሽራ ናት። አልፎ አልፎ ዝናባማ ሌሊት ላይ ታክሲ አስቆማ ትሳፈራለች እንጂ ማንም ላይ ጉዳት አታደርስም። ከዚያ ቀን በኋላ ማታ ማታ ወደዚህ አካባቢ መሄድ አቁሜያለሁ። ሌሊት ታክሲ መስራቱንም ትቼዋለሁ ይለናል የዛሬው ባለ ታሪካችን ዳዊት የላዳው ሹፌር። አድማጭ ተመልካቾቻችን እናንተስ ብትሆኑ ምን ታደርጉ ነበር? ቪዲዮ ከተመቻችሁ እንደዚህ አይነት አዳዲስ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እናመሰግናለን።